ቆሜ ስለ ኪዳነ ምህረት አድርገው ቆጠሩኝ ምንም ያላወቀ መዳን እንደማይችል ተስፋው እንዳለቀ በመቤቴ ምልጃ ልቤ በማመኑ ተገልጧል በኔ ላይ የእግዚአብሔር ማዳኑ ገልጬም አነበው አትጠይቁኝ ጥቅስ እዩና እመኑ የልቤ ሲደርስ ታምኜ ባንቺ አማላጅነት ስልሽ ፊት ቆሜ ስለ ኪዳነ ምህረት አድርገው ቆጠሩኝ ምንም ያላወቀ መዳን እንደማይችል ተስፋው እንዳለቀ አምኜ ታምኜ ባንቺ አማላጅነት ስለ አጥብቄ ስለያዝ በጸረ ማርያሞች ብሆን የተወገስኩ መቼም ቅር አይለኝ ደስተኛ ነኝ እኔ እማምላክ የልጅሽ ያንቺን በመሆኔ ይከፋል ብዬ ወገንና ዘመድ አልል ወደ ኋላ خلاص مش هيرجع لك تاني مش هيرجع لك تاني يلا مش هيرجع لك تاني خلاص صليت 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 يلا خلاص مش هتتعبوا تاني مش هتتعبوا تاني هتوقعوني طيب حاضر حاضر يلا حاضر خلاص خلاص يلا اسمك ايه؟ ها؟ سيد المسيح شفاك وحررك والآن محبة الله العام ونعمة الابن الوحيد وشركة وموهبة وعطية الروح القدس ሰባት ዓመት ሙሉ ቆሞ ባንድ እግራቸው ሰባቷን ባቄላ አድርገው ምግባቸው ጥር 24 ቀን ተለየች እግራቸው ጥር 24 ቀን ስትለይ እግራቸው ቅዱስ ቅዱስ ብላ አረገችላቸው እግዚአብሔርም ወርዶ 6 ክንፍ ሰጣቸው ሰማይ ሰማያት እንዲያሳርጋቸው ደጋግሜ ላንሳው የተክልየን ዜና ደሞም 7 ዓመት ሰርተዋል ግብርና የሰው ቤትም ገብተው አይተዋል ፈተና ተክልየ በሮችን ይመግባቸው ምንጫ መንጭተው ነው ውሃ የሚያጠጧቸው መሬቱን ባርከው ነው ሳር የሚያበሏቸው አባባ ተክልየ ተክለ ሃይማኖት እኛንም አደኑን ያለ ጊዜ ሞት አሜን በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው እናንተ ሁሉ ውድ ኦርቶዶክስ ተዋህዶ ቤተሰቦች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ የተደረገልኝን ተአምር ልነግራችሁ ነው የመጣሁት። በእናታችን በሰሚነሽ ኪዳነ ምህረት ትናንትና ማታ አጋጣሚ በጣም ልጄ ታሞ ነበርና ማታ ላይ ሆስፒታል ወስጄው ከዛ መድኃኒት አዘዙለት። ዛሬ ጠዋት ግን በጣም የሚያስደነግጥ ትኩሳት፣ በጣም የሚያስደነግጥ ነገር ላይ ነበርና የእናታችን የሰሚነሽ ኪዳነ ምህረትን ቅባ ቅዱስ ሆዱን፣ ግንባሩን፣ ሁሉንም ሰውነቱን ቀባ ነው።
ከዛ ከ10 ከ15 ደቂቃ በኋላ የሚያስደነግጥ ለውጥ ትኩሳቱ ቀዘቀዘ፣ ምግብ ወሰደልኝ ምናምንና እናታችን ሰሚነሽ ኪዳነ ምህረት እግዚአብሔርን ነው የምላችሁ በቃ በጣም የምር ነው በቃ ማለት ውለቷንና ክብሯን መንገድ ለኔ በእኔ አቅም አይገባምና ግን ሁላችሁም እናታችንን አመስግኑልኝ። እኔን የሰማች እናት እናንተንም ትስማችሁ። ደህና አምሹልኝ። እንጀራ ስለማትረባ ብጣሽ ሳንቲም ሸጠው ዛሬ ስንቶቻችን እግዚአብሔር ይሸጠነዋል። ይሁዳ አንዴ አምላኩ ይሸጠ አንዴ ሳያዳክም እኔና እናንተ ስንቴ በዘመናችን ልክ አምላካችን ይሸጥ ነው። ስንቶቻችን ይሸጠነዋል። ይሄው መድኃኒዓለም ምስክሬ ብሎ የሚምል ነጋዴ የለም ወይ ከመሃላችን? 20 ብር ገዝቶ ዕቃውን 40 ብር እየሸጠ ምስክሬ ገብርኤል ነው የሚል ሰው የለም ወይ ከመሃላችን? በሐሰት መስክሮ የፈጣሪውን ስም የጠራ የለም ወይ ከመሃላችን? ስንቶቻችን ይሁዳ ሆነናል? ስንቶቻችን ታማኝ አገልጋዮች ሆነናል? ወገኖቼ ስለ ጽድቅ ወይ ስለ ቁራሽ እንጀራ ነው ወይ ጉዟችን? ታዲያ እግዚአብሔር እንዲህ ይላል፣ አሁንም ነገር ግን ወንድሞች ሆይ كل اللي رفع طلبة واللي رفع الطلبة أمام الله هنا أو في أي مكان الرب سمع واستجاب حسب حكمته وحسب إيمانكم. أما على المقيدين بالأرواح الشريرة مجرد ما أقول اسم يسوع رفي الاسم يسوع كل شيطان يهرب ويطلع باسم يسوع المسيح الناصر، قوة دم صليبه، سلطان لاهوت المحيي. أأمر كل روح مضادة هاربة أو محاربة أو ساكنة في الأجساد بمواظرة الأجساد وعدم العودة إليها. كل رقية، كل سحر، كل عمل شيطاني يبطل، تقطع كل الرباطات، تبطل كل المحاربات. أمين.